ጸባይ ማይገዛ ከሆነ ጉልበት እንዴት እንደሚገዛ አታይጋም። አንበርክኬ እንዴት እንደምገፋ አታይጋም። የሚፈላለጉ ከሆነ እንደዚህ አይነቱ ሰው መሸኘት ወስዳለሁ ብሎ አሞኝተው ነው እንዴ? ከዛ ባለፈ ነገር ግን ለምንድን ነው በዚህ ልክ እነሱ ስለ ልጅ ፍቅር ለማይገባው ሰው ገና ለራሱ ላላደገ ህፃን የሆነ ነገር ብለህ ማብራራት አይጠበቅብህም። ቢሆንም አልኖሮ ልጅ አንድ ነገር አሞኝቶ ነው ወይ አንተን ወስዳለሁ ብሎ ነው? ምናልባት እንደዛ አይነት ሀሳብ ካለ እያወራ ያለው እኔና አንተ እስከዛሬ ድረስ ብዙ ነገር ያደረግነው ለሩታ ደስታ ብለን ነው። ስለዚህ ግን የሆነ የማይሆን ነገር እየተፈጠረ ነው፣ ስህተት እየሰራ ነው። ገባ? እኔ እና እሱ መካከል ምንም የሚያገናኘን ጉዳይ የለም። እሱ ልጃችን ነው። ከዛ ውጭ አዲስ ነገር ለመፍጠር እየሞከርክ ነው። ግን ማለት ነው ጸባይ ማይገዛ ከሆነ ጉልበት እንዴት እንደሚገዛ አታይጋም። አንበርክኬ እንዴት እንደምገፋ አታይጋም። ይህ ነገር ከእናንተ የምጠብቀው ነው። ግን ሩታ እናደርጋታለን። ስርዓት ያለን ሰው ገብቶሃል? ዛምዛማ ምንድነው ስርዓት ያለ ገብቶሃል? እሺ አሁን ትሰማኛለህ? ከሷ ራስ ውረድ ወይንስ ይኸውልህ ሁለታችሁም ጋር ያለውን ነገር ላጣራ ብዬ ነው። ገብቶሃል? አሁን ከዚህ በኋላ የራስህን ውሳኔ ልወስን። እሷንም ጠይቄያለሁ። ገብቶሃል? ጠየቅካት አይደለ? ሁለታችሁም ማድረጋችሁን ነው ስርዓት ትመልስልሃለህ። ከዛ ውጪ አንተ ቫንዳም ሆነ ጸጉሯን መንጨት ምናምን እንደማስፈለግ እኔ እንደዚህ አልነካትም ታውቃለህ እኮ ጸጉሯን መንጨት ስርዓት ያለ ከዚህ በኋላ አሁንም ቢሆን ማለት ነው በምንም አይነት መንገድ እሷ እንድትናገራትም ልናወራትን የጠራነው ከእኛ ጋር ደግሞ እዚህ ጋር መቆም ስርዓት እኮ በስነ ስርዓት እያወራነህ ነው። ለሰው ልጅ ክብር ለምን አይኖርህም? ሰዎች ታገዝህ ምንም ተገዝቶ ምናምን አትበለው። ነገር እያደረግሽ ያለሽ አንቺ ምን ታስመታዋለች? እሷ እንዳስመታች እርግጠኛ ነህ እንዴ? አንተ ካላስመታው ማን ሊያስመታው ይችላል? ወይኔ መከታዬ አንተ አላስመታው ማለት ብቻዋን የጠራሃት ልትመታት ነው አንተ? አብራም ተቀበለጨኝ አብራም ወራዳ አይደለም። ሴት ልጅ ሴት ሶስታችሁ ለኔ ላይ አቅም አያችሁ። ሌላ እጅ የሚያነሳል ይኸውልህ፣ ልብ የለውም። እግዚአብሔርን እንደዚህ ይዞኛል ጸጉሬን። አንተ ፓሽ ገና እጠፈጥፍሻለሁ አክብሬው እንጂ ለማንም አላልኩም። ሰምተኛል። እስቲ ወንድ ትረከኛለህ። እሱ እንደዚህ ማንጠልጠል አብርሃም ቀላል ነው አይደለም እንዴ? ይኸውልህ አብርሃም እንደተከበርክ ይኸውልህ ስማኝ፣ መጀመሪያ ሁሌም አንተ እንድታወራ እንትን አልፈቅድልህም። እሺ ከዚህ በኋላ እሷን አይደለም መንካት ማለት ነው ቅንድቧን ማባረር እሱንና ሌላ ቅድብ ነው። ቢኒያም ስነ ስርዓት ነው። ቆይ እንዴ ሄርሚ ዝም በያቸው። አንተ ትሰማኛለህ ቢኒያም? ከዚህ በኋላ በማያገባ ነገር አትግባ አንተ። አሁን እኔ ከነሱ ጋር አይደለም ከነሱ ጋር እኔ በሚጨርስበት መንገድ ትናንትና አውርቻቸው ዛሬም እሷን ጠርተው የሆነ ነገር ማድረጋቸው ሌላ ጸብ እንደፈለጉ ያስታውቃል። ትክክል ናቸው አብርሃም። አንተ ልጁን ካላስደበደብከው ማን ሊያስደበድበው ይችላል? ከሁለት አንዳችሁ ካላስደበደባችሁ ማን ሊሆን ይችላል? እሺ ቢኒያም አንድ ነገር ልንገርህ፣ ማንም ያስደብደበው ማንም እኛ ስለሱ ላይፍ የሚያገባንም የሚጠቅሰንም ነገር እኛ ደግሞ በማታውቀው ጉዳይ ሰውን ጠርተህ የመደብደብ መብት የለህም። ገባህ? እቺ ሴት ልጅ ነች ብቻዋን የጠራችኋት። ገባህ? ይሄ ነገር ብታረጓትስ ምን ነገር ማን ታሪካ ይጠቁ እኛ ነን። እሺ ምን ይጠበስ? ግን ማን ትክክል ስላልሆነች አብርሃም የማስደብደብ መብት ስለሌላት እሷ ማን ስለሆነች ነው እሱን የምታስደበድበው? ኤርሚ ላፍሽን አትክፈቺ። ስነ ስርዓት በርግጥ መላጣ ነው ሊይዘው ስል አማለጨኝ። ስነ ስርዓትሽ ነው ያዘኝ። እዚህ ጋር ስነ ስርዓት ነው። እኔ ምንም አላደረኩም። ስነ ስርዓቷን ተያዝ። ቅድም አትናገሪ ነበር እንዴ? አቅም ለአቅም እያያችሁ ማንም አቅም ይችላል። ስትናዘዥ ታወሪዋለሽ። አሁን ፈረንጁ ሰማኛለህ። ህፃን ያርግ። እሺ አንተም ስትከበር አልገባም፣ እሷም ስትከበር አልገባችም። ምንድን ነው ስለመከበር ምናምን ምን ታውቃለህ? አሁን አንተ ገና ህፃን እኮ ነህ። ነኝ አውቃለሁኝ፣ ግን ደግሞ ካንተ በላይ ብዙ ነገር አውቃለሁ ብለህ የምታሸማው ዝም በለው። ቆይ እኔ ለማትመጣ እንደዚህ የምትለው እጄ ነው። ወርድ እባክህ። ስትከበር ተከበር ያልኩት እንደዚህ አይነት ነገር ነው። ገባህ? ሰራኔ ነው እንደዚህ አይነት ከነዚህ አይነት የሰፈር ዱርዬ ጋር እንዳለች ከዚህ በኋላ እየሰማሽ ነው። እንጠሩት ደግሞ ዝም ብለሽ እንዳትመጪ ቁም ነገር ነው ያምናው። ዝም ብለሽ እንዳትመጪ ታውቀዋለህ። ዱርዬ ያለ መሆኑን በደንብ አድርገህ ጠንቀቀህ ታውቀዋለህ። ምኑ ነው ይሄው እኔ ምኑ በደንብ ታውቀዋለህ አልኩት። ስነ ስርዓትህን አንተ አውራ ዝም ብለህ ልጅ ችግር የለውም። እኔ ተማን ጊዜ የምታደርገውን ነገር እወቅ። እንደ ህፃናት ነገ ላይ አሁን በመታ ሰበብ ነው የምትሆነው። ገባክ? ሰበብ ነው የምትሆነው። ጃና አደሩኛ እነዚህ ፊልም ጀመራችሁ። የምን ፊልም አንድ ለሰው ልጅ የደብደብ ፊልም ልታረጉ ነበር። ክብር ይኑራችሁ።
እዚህ ጋር ቁማችሁ ማስደብደብ ነው። እስቲ ታላውንም ቡሩም የምትሉት የተዳችሁ አሁን ምን አለ ይኸውልሽ ሰንተሽን አሁን አያቅተንም። ይኸውልሽ ፋይት ከጀመርን አያቅተን። ገብቶሻል? ብቻዬን እወጣዋለሁ። ገብቶሻል? በስነ ስርዓት ራሱ ትሮጣለህ። ሁሌ እኮ ኤኒ ይቀርማል እኮ ኤኒ ጋር እኩል ብትሮጥ ማለት ነው። ኤኒ ይቀርማል። ማይገናኝ ነገር ኧረ ተይ እንከባበር። እኔና አንተ እንከባበር። ገብቶሻል? እናከበርኩሽ ደስታ ሁሉ አትወረሽ። ለሌላ ጊዜ አሁን አማርኛ ነው አይደል እያወራን ያለነው። ለሌላ ጊዜ እሷን ብቻዋን ጠርታችሁ ማናገር መብት የላችሁም። ከፈለጋችሁ ሁለታችሁንም እኔንም ጥሩኝ። ገባህ አይደለ? አሊያም ግን እቺ ልጅ ብቻዋን የመጥራት መብት የለም። ፈረንጁ በየቦታው ነይ እያልካት ማለት ነው። አንተን አምና አንተን አክብራ ስትመጣ እዚህ ጋር ሌላ ሰው ይዘህባት እየጠበቅካት ነው። እኮ ቢስ ይደውልልኝ ማለት ነው። ስራት ባለው መልኩ ነው ይደወለልኝ እንድመጣለት ማለት ነው። ምንድን ነው ያለሽ? የሆነ ቁም ነገር ላውራሽ ፈልጌያለሁ ምናምን ነገር ሲለኝ እሺ በስልክ ማውራት አትችልም ምናምን ስለው አይ በአካል ማግኘት ስለፈለኩ ነው እንደሌላው ጊዜ ምናምን አይነት ሰው እንዳልመስልሽ አለኝ። ልክ ባለፈው ቢኒ እንዳገኘኝ ማለት ነው። እሺ ከዛ በቃ እንደ ቢኒ መለስ ያለ መስሎኝ ስመጣ ከሁለት ምን አሉሽ? ከዛ ምንድን ነው ያልከኝ? ምንድን ነበር ያለኝ? ደስታን አንቺ ነሽ አስመጣሽው ምናምን ብሎ የማይሆን ነገር ተሳስቷል። እንዴ ምን ያደርጉልሃል መሰለክ? ቢኒያም ተብዬ ካለበት ቦታ ፈንጥዞ መጥቶ አንቺ ነሽ ምናምን ብሎ ፀጉሬን ነጭ ስንት ብር እንደተሰራው አይደል? አረተ እንዴ ከሰሚያለሽ ይሁሉ ነገር አምራ ምረን ወደዛ ይሁሉ ነገር እያደረገች ቢኒ ቶ እኮ ዞረ ነው በጥፊ ነው ማጨልሽ። እሺ ዞሮናው አሁን ተረጋጋና ቆመህ አውራ። ቆሜ ነው እያወራሁ ያለው። በጣም ዘገንክ ተበጥስልሻለሁ። አሁን እንጂ አሁን እንደዚህ እሱ ይበልጥ ያምርብሻል። በስማ ይሄው እንደዚህ ምትቆረቆርላት ምን አደገና ምን አገባ ብቆረቆርላትም ባልቆረቆርላትም ምንም ሴት ይላቁ ሞት አይፈራም። አንተ ሴት ቢልከው እኮ አሪፍ ነበር። ሴት ቢልከው እኮ አሪፍ ነበር። ነው ጸባይ የሚገዛ ከሆነ እኔ ከአንተ ጋር ጠብ የለኝም። ትናንትና ሁለታቸውን አግኝቻቸው ማውራት ያለብኝን ነገር በሙሉ ቁጭ አድርጌ አውርቻቸዋለሁኝ። መረዳት ከቻሉ መረዳት ይችላሉ፣ ካልቻሉ ደግሞ እኔ እንዲረዱ ሁለታቸውን ሩታ ህይወት ውጣ እያለ የሚያስደበድበው ከእናንተ ውጪ ማን አለ? ሲጀመር ኤርሚና ራሱ እኔ ነኝ። እሺ ብለህ ምን ታመጣ ነው? ለምን ትመታዋለህ? አንተ ማን ያስለና ካንተ አፍ ነው የምንፈልገው። እኔ ነኝ በልና እሱን እናሳያለን። የታሉ ጓደኞቹ የታሉ? ቀንተህ ነው ከሩታ ጋር ሲሆን አሪፍ ጊዜ ሲያሳልፍ ምናምን ደስ የሚል ጊዜ ሲያሳልፍ ቀንተህ ነው። አሁን ቢኒያም አንተንም ለመታን አይደለም ቀንተህ ከሆነ ማውራት ትቻልክ። አንተ ሲጀመር ሩታን በደንብ ነው መንከባከብ ያለብህ። ሸንቀጥ ብለህ ምናምን ሩታዬ ነው ሙሉ ነው ሸንቀጥ ብለህ አይደለም የለም። ሸንቃጣ ማለት ቦርጭ ነው። ሸንቃጣ ማለት ለአንተ ቦርጭ ከሆነ ሲክስ ፓክ ላሳያችሁ። ይደነግጣል። ወዲያው ነው የሚማልለው። ምግብ በልቶ ማያውቅ ደርቆ የቀረ ሰውነት እያየሽ ማለት ለምን ስማ፣ አስተሳሰባችን ለምን በስጋት አድርገታል? አሁን በትህትና ለምን ለማውራት እንደ ሆዱ ማለት ነው። ጭንቅላቱም ላይ ስጋ አለው። ገብቷል? እንደዛ ነው። አሁን እንዳንካኝ አልኩህ እኮ መታሃለሁ። እንዳንካኝ አትነካከው። ለምን ፈረንጁ የስም ፈረንጁ የምትሰማ ከሆነ አንተም ከዚህ በኋላ አይደለም አግኝቶ ማውራት ይልቀር ነው ማለት ነው። ቀና ብላችሁ እንዳታዩት። አማርኛ ነው እያወራሁኝ ያለሁት። ቀና ብላችሁ ማለት ነው። ማንናችሁ ምን ታረግልናል? ምንም ካልፈለካት እንዳትደርስባት። ዛሬ ጀምሮ ምንም አታረግልንም እኮ እንዳትደርስባት። በቃ ገብቷል። እናያትም አንፈልግም ከሷ ጋር ማለት እሷን አገኘ ማለት ነው። ከኔ ጋር እንደተጣላ ቁጠሩ። ስለዚህ ስነ ስርዓት ይኑር። አልመጣንብህም፣ እንዳትመጣብን። የራስህን ላይፍ ኑር። እዛው ከራስህ እንደፈለክ መሆን ትችላለህ። እሺ ከዚህ በኋላ ግን እንዳልኛል አይደል? በኋላ ስታዝን እንዳልሰማሽ እኮ እንዳታገኛት ከዚህ በኋላ አንተም ብትሆን ፈልግሻለሁ ነገር ተባባሰ ፈጥራ እሷ ነች የደረሰችብን አልኩ እኮ እንዳታገኛት ከዚህ በኋላ እየነገርኩ ነው። በደስታ ጉዳይ እሷ ያገባት ነገር የለም። ማንንም ይምታው ራሱ ይደረስበት ከዚህ በኋላ እሺ። እኔም ከሆንኩኝ እኔም ልምታው በቃ ችግር የለውም። ግን ራሱ ይደረስበት በየትኛውም ነገር። ስለዚህ ስነ ስርዓታችሁን እያዙ እሺ። አንተም አልደግመውም። እንደዚህ አይነት የቅናት መንፈስ ወገወልኝ ገና ለገና ከሩታ ጋር ነው ብለህ እንደዚህ ማረር አሳዝነው። በጣም የቅናት መንፈስ እየታየብን
በደንብ አድርገህ ደግሞ ተንከባከበው። ከሩታ ጋር መሆኔ ሊያስደስትሽ ነው የሚገባው። የምር ወይስ አበባ ውስጥ ይገባል ብዬ እሷን ስለማይወዳት እኮ ነው። ስለ ሩታ ሲወራ አይደል? ስለማይወድ ማለት ነው። ሩታ እንድትነካበት አይፈልግም። ከዚህ በኋላ በእሷ ጉዳይ ደግሜ እናንተን ማግኘት አልፈልግም። አንተም በሩታ ምክንያት አሳዘንከኝ። አንቺ ተዋተባትሽ እንደምን ምናምን እያልክ ሩታ ጋር እንዳመጣ ከዚህ በኋላ እንደፈለገ ያደርግሻል። አይዞሽ። አይ ልጁ የቅናት ነገር አለበት እና እንደዚህ ነፍስ ዘራች አይደል? እየቀናል እኮ የምር ወዷት ቢሆን በቃ እንደፈለገ ቢሆንላት አይወዳት ከዚህ በለጠ አይደለ? አሁን ቢሆን እኛ ማን እንደሆነ ግልጽ ነው። አብርሃም እንደሆነ አሁንም ግልጽ ነው። እና እንደዚህ አይነት ቅናት ደስ አይልም። ወንድ ልጅ ነው፣ አትቅና። አይ የጣልከውን ዕቃ እንደ ጥለኸዋል፣ ሌላ ሰው ሲያነሳው አትናደድ። ገብቷል? ወንድ ልጅ ነው። ኮራ አትልም። ሄርሜላ አለችልህ እኮ በቃ ካሁን በኋላ የጣለው ነገር ውድ ነገር ስለሆነ ነው። ውድ ነገር ስለጣልክ ነው እየቆረቆረ ያለው እየተሰማህ ያለው። ካሁን በኋላ ደግሞ ታያለህ። የሰርግ ወረቀት ካልመጣልህ እኛ ወንዶች አይደለን እናሳየዋለን። ይሄ ነገር አናደህ አይደለ? ጠብቅ እና ፈረንጁ ቢኒ በቅርቡ አዲስ ነገር አለ። በቃ ያለውን ነገር ከሩታ ጋር እየጨረስን ነው። እዚህ ካሜራ ላይ ወተን ምንም ባንናገር ያለውን ነገር እየጨረስን ነው። መናገር አይጠበቅብንም እና አብርሽም ገብቷላ። ይሄ ሁሉ መስዋዕትነት እየከፈልኩላት ምናምን ሲያይ ምናምን ጭራሹላ ሲያስደበድበኝ ስሟን ስጠራ ነበርና ያ ነገር አብግኖታል። ድጋሚ ይሄንን ነገር ላደርግ አሁን እነ ብሩክ እነ ምናምን እዛ ጋር የነበሩት ወንበዴዎች ከቤት አይወጡ። ገብቷላ። አሰሳ የተደረገባቸው ነው። አዎ ወደ ክፍለ ሀገርም ሳይሄዱ አይቀርም እና ተዋቸው፣ እንርሳው። ያለውን ነገር በውስጥ እንጨርሳለን።